ከአዲስ አበባ የተነሳ ተጓዥ 387 ኪሎ ሜትር ተጉዞ የቆላ አደጋ ዳሞት ማዕከል የጎጃሞች መዲና ወደ ሆነችው ፍኖተ ሰላም ከተማ ይደርሳል። ፍኖተ ሰላም የስሟን ስያሜ ያገኘችው ከጃንሆይ ነው። ንጉሡ ቀዳማዊ አፄ ኃይለ ሥላሴ ከስደት ሲመለሱ ጎዳናው ሰላም ሆኖ ሕዝቡን በፍቅር ቢጠብቃቸው ይህ ሰላም የፍቅር መንገድ ነው ሲሉ የቀድሞዋን ወጀት ፍኖተ ሰላም ብለው ሰይመዋታል። አሁን የቆምኩበት ቦታ ፍኖተ ሰላም የተቆረቆረችበት ስፍራ ነው። የተራራዋ ማህደረ ሰላም ኪዳነ ምሕረት ቤተክርስቲያን። ከተማው ወደ ታች ሳይሰፋ የከተማዋ እምብርት የነበረ ተራራ ላይ ቆሜ ቁልቁል ፍኖተ ሰላምን ተመለከትኳት። ላይን የሚያሳሳው ወለል ያለው ድንቅ አረንጓዴ መልክዓ ምድር እስከ አዎንት መንዝ ገዳም ልምላሜው በግላጭ ይታያል። ወዲህ የጎቻ ቁጥቋጦች የከተማዋ እስትንፋስ ናቸው። የአረራ መነሻ፣ የላም መፈጠሪያ፣ የገራይ ምንጭ መጀመሪያ፣ የአንጋፋዎቹ ወንዞች ማዕፀን ፍኖተ ሰላም። በጉዟችን ቁልቁል አቀርቅረው አስፋልት በናፈቁ ዘንባባዎች ግርጌ ተጉዘን ለከተማዋ እድገትን ተመኝተን አለፍን።